መጽሐፈ መቃብያን ቀዳማዊ ምዕራፍ 12 የኢየሩሳሌም ልጅ ይህ ኃጢአትሽ እንደ ገሞራና እንደ ሰዶም ኃጢአት ነውና የኢየሩሳሌም ልጅ በአብይ የተነገረ መከራሽ ይህ ነው። መከራሽም እንደ ገሞራና እንደ ሰዶም መከራ ነው። የሕግ ማደሪያ ልቦናቸውም በዝሙትና በትዕቢት ጸና። ያለ ዝሙትና ያለ ትዕቢት ዝናም በቀር ያለ ኃጢአትና ያለ በደል የሰው ደም ከማፍሰስና ከመቀማት የፈጣሪያቸው የእግዚአብሔርንም ስም ከመዘንጋት በቀር የሕግ ልቦና ማደሪያቸው በሚለመልም ገንዘብ የይቅርታና የትህትና ዝናም በልቦናቸው አልዘነመም። ከክፉ ስራቸውና ከኃጢአታቸው በቀር ፈጣሪያቸው እግዚአብሔርንም አላወቁም። በእጃቸውም ስራ ደስ ይላቸዋል፣ በወንድና በከብትም ይሰስናሉ። ምስጢር እንዳያዩ አይነ ልቦናቸው ታውሯልና እንዳይሰሙ እግዚአብሔር የሚወደው ፈቃዱንም እንዲያደርጉ ጆሯቸውም ደንቆሯልና በስራቸው እግዚአብሔርን አላወቁም። ልቦናቸውም እንደ ሰዶም ሕግ ማደሪያ ነው። ወገናቸውም የጣፈጠ ፍሬን የሚያፈራ የገሞራ ወይን ወገን ከተሰራበት ቀን ጀምሮ በርማን ጸንቷልና መሰረቱን በጥፋት ዘመን ሆኗልና ስራቸውን ቢመረምሩ የሚገድል መርዝ ሆነ። የሕጋቸው ማደሪያ ልቦናቸው በኃጢአት ስራ ጸንቷልና ሰውነታቸው ኃጢአት ለማሰራት በሚናደድ በሰይጣን ስራ ጸንቷልና ለሕጋቸው ማደሪያ ለልቦናቸው ሁልጊዜ በጎ ስራ የለውም። አፍርቶም በተጠመቀ ጊዜ በተመሪ ለመቅሰፍትና ለጥፋት ሆነ። የጠጡትንም ሰዎች ልቦናቸውን ያጸነዋል። እኔንም የሚያጠፋ የሚያጸይፉ ከእግዚአብሔር የራቁ ሰዎችን ያደርጋቸዋል። ክፉ በሆነ ስራው ጸንተው ይኖራሉና የዲያብሎስን ማደሪያ ያደርጋቸዋል። ቤተ እስራኤል ለጣዖቱ የተሰዋውን መብላት ተጀመረባት። ወደ ተራራዎቹም ወደ ዛፎቹም ትወጣለች። በዙሪያ ያሉ አሕዛብ የሚያመልኩት ጣዖትንም ታመልከዋለች። ከክፉ ለይተው በጎ ስራን ለማያውቁ ለአጋንንትም ሴቶች ልጆቿን ወንዶቿን ልጆቿን ንጹሕ ደምንም ያፈሳሉ። ከሶዶም ወይን ለዘላለም ፍልቅ አድርገው ለጣዖቱ ያፈሳሉ። ኢሎፍላውያን የሚያመልኩት ዳጎንንም አክብራ ታመልካለች። ልትሰዋላቸውም አጋንንት ባስተማሯት በስንፍናቸውና ወይኑን ፍልቅ አድርገው በማፍሰሳቸው ደስ ይላት ዘንድ ከመንጋዎቿ ከሰቡት ላሞቿ ትሰዋለታለች። ፈቃዳቸውንም ታደርግ ዘንድ በየጊዜው የሚመግባት ከሕፃንነቷ ጀምሮ እስከ ቁንጅናዋ ዘመን ድረስ ዳግመኛም እስከ እርጅናዋ ዘመን ድረስ ዳግመኛም እስከ እርጅናዋ እስከምትሞትበት ቀን ድረስ ተንከባክቦ ያሳደጋት ፈጣሪዋ እግዚአብሔርን እንዳታውቅ አጋንንት ባስተማሯት በስንፍናቸው ደስ ይላት ዘንድ ትሰዋለታለች። ዳግመኛም ተበቅዬ በትንሣኤ ጊዜ እፈርድበታለሁ። ወደ ሕጌም አልተመለሰችምና በትእዛዜም ጸንታ አልኖረችምና በገሃነም የምትኖርበት ጊዜዋ እስከ ዘላለም ድረስ ይሆናል። በእውነት ፈጣሪዎች ከሆኑ እሷን ተቆጥቼ ባጠፋው ጊዜ ከእሷም ጋር የሚሰስኑ ካህናት ጣዖቱን ሁሉ ባራኩ ጊዜ ጣዖቶቿ ከራሷ ጋር ተነስተው ወደ ገሃነም ወርደው ያድኗት። በንዋየ ቅድሳትና በማደሪያዬ በቤተ መቅደስ ኃጢአትና ስድብ እንዳደረገች በዚህ ሁሉ የጎሰቆለችን አደረጓት። እነሆ ይህች የእግዚአብሔር ወገን ናት፣ የእስራኤል ፈጣሪ እግዚአብሔርም ማደሪያ ናት። ከተለዩ የተለየች የገናናው ንጉሥ አገር ኢየሩሳሌምም የልዑል እግዚአብሔር የስሙ ማደሪያ ናት ሲሏት በእሷ የተጠራ ስሜን እንዳሳዘነች የጎሰቆለችን አደረኳት። እሷ ባሪያዬ እንደሆነች እኔም ጌታዋ እንደሆኑ በእኔ ትመካለች። እንደ ወንጀለኛ ትጠቃቀስብኛለች እንጂ ጌታዋ እንደ መሆኔ የምትፈራኝ ፈቃድን የምታደርግ አይደለችም። ከኔ ያርቋት ዘንድ ለማሳት መሰናክል ሆኑባት እንጂ
ለማይመግቧት፣ ለማያለብሷት ለሌሎች ጣዖቶች ትገዛለች። መስዋዕት ትሰዋላቸዋለች፣ መስዋዕቱንም ትበላለች፣ ደምም ታፈስላቸዋለች። ከወይኑም ፍልቅ አድርጋ ትጠጣለች። ዕጣን ታጥንላቸዋለች፣ የዕጣኑን መዓዛ ታሸተዋላቸዋለች። ጣዖቶቿ ያዟታል፣ እሷም ትታዘዝላቸዋለች። ዳግመኛም ሴት ልጆቿን ወንዶች ልጆቿን ትሰዋላቸዋለች። ስለ ፍቅራቸው ምስጋና ታቀርብላቸዋለችና በአንደበቷ በተናገረችው ነገርና በእጆቿ ስራ ደስ ይላታል። ቁርጥ ፍርድ በሚደረግበት ቀን ለሷ ወዮላት። ለምትወዳቸው ለምትዋሃዳቸው ለጣዖቶቿም ወዮላቸው። ትሉ ወደማያንቀላፋበት እሳቱ ወደማይጠፋበት ከለሳቸውም ጋራ ከሲኦል በታች ወዳለ ወደ ገሃነም ትወርዳለች። የፈጠርኩሽ እኔን ትተሽ ልዩ የሆኑ ጣዖቶችን አምልከሻልና የጎሰቆልሽ የኢየሩሳሌም ልጅ ወዮልሽ። እኔም እንደ ስራሽ ፍዳውን አመጣብሻለሁ። አሳዝነሽኛልና ቃሌንም ቸል ብለሽዋልና በጎ ስራንም አልሰራሽምና ወደ ተግዳሮትሽ ፈርድብሻለሁ። አንቺ ቃሌን አሳዝነሽዋልና ሕጌን ትጠብቂ ዘንድ እኔም ካንቺ ጋር በረድኤት እኖር ዘንድ ከሚጣሉሽም ሁሉ አድንሽ ዘንድ አንቺም ያዘዝኩሽን ስርዓቴንም ትጠብቂ ዘንድ ከኔ ጋራ በተማማልሽበት ሕጌን ጸንተሽም አልኖርሽምና እኔም ቸልልሻለሁ፣ ፈጥኜም ከመከራው አላድንሽም። ይህን ሁሉ አልጠበቅሽም፣ እኔም ቸል አልሁሽ። እኔ ፈጥሬሻለሁና ትእዛዜን ቃሌንም አልጠበቅሽምና በፍርድ ጊዜ ፈርድብሻለሁ። የኔም ወገን ትሆኚ ዘንድ አከበርሁሽ። ገሞራና ሰዶም ከኔ እንደተለዩ አንቺም ከኔ ተለየሽ። እኔም ፈርጄ አጠፋኋቸው። ሰዶምና ገሞራ ከኔ እንደተለዩ አንቺም ከኔ ተለየሽ። አሁንም ተቆጥቼ እንዳጠፋኋቸው አንቺም ተቆጥቼ አጠፋሁሽ። እኔ ካጠፋኋቸው ከሶዶም ከገሞራ ወገን ነሽና አጠፋሁሽ። ወደ ጎልማሳ ሚስት በመሄድ ከሴቶች ጋር እንደመድረስ ከእንስሳና ከወንድ ጋራ ያለ ሕግም በመሰሰን የፈጠርኋቸው እኔን አሳዝነውኛልና በተድላ በደስታቸው እንዳይኖሩ ስም አጠራራቸውንም ከዚህ ዓለም አጠፋለሁ። ከሕፃን ጀምሮ እስከ ሽማግሌ ድረስ በፊታቸው እግዚአብሔርን መፍራት የለም። በክፉ ስራ ሁሉ ይረዱታል እንጂ እሷን በመስራት ይተው ዘንድ አንዱ አንዱን አይቆጣውም። ስራቸው ክፉ ነውና ኃጢአትንና በደልን የጠገቡ ናቸው። ክፉ ስራ ሁሉ ቅሚያና ትዕቢት፣ ስስትም በልቦናቸው የተዘጋጀ ነው። ስለዚህም ነገር እግዚአብሔር ቸል አላቸው፣ አገሮቻቸውንም አጠፋቸው። ስር መሰረታቸው እስኪጠፋ ድረስ በእሳት ያቃጥላቸውም አሉ። እስከ ዘላለሙ ድረስ ፈጽመው ጠፉ እንጂ ከነርሳቸው አንድ እንኳን አላስቀረም። በኃጢአት ጸንተዋልና ቁርጥ ፍርድ እስከሚደረግበት እስከ ዕለተ ምጽአት ድረስ ለዘላለሙ በጥፋት ይቆያሉ። በክፉ ስራቸው አሳዝነውኛልና እኔም አልምራቸውም፣ ይቅር አልላቸውም። እኔም ቸል አልኋቸው። ስራሽ ሁሉ ቅያሜና ኃጢአት፣ ዝሙትና ስስት፣ ሐሰት መናገርም የስህተት ስራ ሁሉ እኔም የማልወደው መሰናክል ስለሆነ ተቆጥቼ በያዝኩሽ ጊዜ ምክንያት አታገኝምና የጎሰቆልሽ አንቺም የኢየሩሳሌም ልጅ እንደ እነሳቸው ፍርድ በሚደረግበት ቀን በፍርድ ትያዣለሽ። እኔ ለክብር አድርጌሽ ነበር፣ አንቺ ግን ራስሽን አዋረድሽ። እኔ የኔ ገንዘብ ብዬሽ ነበር፣ አንቺ ግን ለሌላ ሆንሽ። እኔ ለክብር አጭቼሽ ነበር፣ አንቺ ግን ለዲያብሎስ ሆንሽ። እኔም እንደ ክፉ ስራሽ ተበቅዬ አጠፋሻለሁ። ቃሌን ሁሉ ስላልሰማሽ በወደድሽም ጊዜ ያዘዝሁሽን ትእዛዝ ስላልጠበቅሽ የፈጠርሁሽ እግዚአብሔር እኔ ነኝና ጽኑ በቀልን አብዝቻ አመጣብሻለሁ። እንዳንቺ ባሉ በኃጥአንም ሁሉ ፈርዳለሁ።
እንደ ክፉ ስራቸውም ፍርድ በሚደረግበት ቀን ፍዳውን አመጣባቸዋለሁ። ቃሌን አልጠበቅሽምና ፍርዴንም ቸል ብለሻልና ከእነርሱ ጋር እፈርድብሻለሁ። በልቦናችሁ የእግዚአብሔርን መፍራት የሌለባችሁ ገሞራና ሰዶም ወዮላችሁ። በእሳተ ገሃነም ካንቺ ጋር በአንድነት የሚፈረድባት እህትሽ የኢየሩሳሌም ልጅ እንደዚህ ሁሉ ወዮላት። ለዘላለሙ መውጫ ወደ ሌለበት ወደ ተዘጋጀላችሁ ወደ ገሃነም አንድነት ትወርዳላችሁና ያንቺንም ኃጢአት የሰሩ ኃጢአተኞች ሁሉ ወዮላቸው። ትእዛዜንና ቃሌን አልጠበቃችሁምና ትእዛዜንና ቃሌን ያልጠበቃችሁ አንቺና እርሷ ፍርድ በሚፈረድበት ቀን በአንድነት ወደ ሲኦል ትወርዳላችሁ። ትእዛዜንና ቃሌን የጠበቁ ደጋጎች ሰዎች ግን ኃጢአተኞች ሰዎች ያደለቡትን ገንዘብ ይበላሉ። ክፉዎች ሰዎች የማረኩትን ምርኮ እግዚአብሔር እንዳዘዘ ደጎች ሰዎች ይካፈላሉ። ደጋጎች ሰዎችም ፈጽመው ደስ ይላቸዋል። በደለኞችና ኃጢአተኞች ሰዎች ግን ያለቅሳሉ። ከትእዛዜ ወጥተው ስለበደሉት ኃጢአታቸውም ሁሉ ያዝናሉ። ቃሌን የሚጠብቅ በትእዛዜም ጸንቶ የሚኖር በረከቴን የሚያገኝ በእኔ ዘንድ የሚከብር እርሱ ነው። ቃሌን የሚጠብቅ በትእዛዜም ጸንቶ የሚኖር ሰው ሁሉ ከምድር የተገኘውን ድልብ ይበላል። ቅን ልቦና ያላቸው ደጋጎች ነገስታት ወደ ገቡበት ወደ ገነትም ገብቶ ይኖራል።